እንባራሰው ምድር በተከፋ ሰማይ ጨረቃን ምትናፍቅ ከፍርስራሽ ላይ ለሸሂዶች እናት ለጀግንነት ምልክት እንኳን አደረሳት ሸሩን ሙባረክ እንኳን አደረሳት ሸሩን ሙባረክ። መርሐባ ወንድም ሁሴን ኸድርን እናመሰግናለን። በምናብ ይዞን ሄዷል። ቀደም ሲል መግቢያም ላይ ሳነሳው እንደነበረው በተለያዩ ከባድና አስቸጋሪ ሁኔታዎች ውስጥ ሆነው ረመዳንን ለመቀበል የተዘጋጁ ወገኖች አሉን በመላው ዓለም። ለነሱ ዱዓ ማድረግ አንርሳ። ይህንን ሀሳብ እንያዙላችንም። በማስከተል አንድ ታላቅ እንግዳ ጋብዛለሁኝ። እሳቸውን መልእክት ተከትሎ የኮምቦልቻ ልዩ ተሸላሚዎች እነማን ናቸው የሚለውን እዚሁ ይፋ እናደርጋለን። ቀደም ሲል የስካይሊንክ ቴክኖሎጂስ ሽልማት የሚያስገኙ ውድድር እህቶች ጋር እሱ አለ። ለመድረኩ የተዘጋጀ ጥዑም ነሺዳ እንደዚሁ ይኖረናል። መነባነብና እንጉርጉሮም አለ። በተቻለ መጠን ሰዓቱን በአግባቡ ተጠቅመን ይዘን የመጣነውን ነገር ሰተናችሁ ለመሄድ እንሞክራለን። ቀጣይ ሀሳብ አቅራቢያችን እሳቸውን እዚህ ከመጡ በኋላ ትንሽ ነገር ስለሳቸው ብል ደስ ይለኛል። በሀገራችን በጣም ብዙዎች እናውቃቸዋለን። የወሎ ሰው ናቸው። የገጠር ዑለሞች፣ የገጠር መሻይኾች ታሪክ፣ የሀበሻና የእስልምና ታሪክ በጣም የሚያስጨንቃቸው። ጀዛኩሙላሁ ኸይር ጀዛኩሙላሁ ኸይር። አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ ካሉን ብርቅዬ የታሪክ ምሁራን በተለይ የሀበሻ ጉዳይ የሀበሻና የእስልምና ትስስር መልእክተኛው አለይሂ ሰላቱ ወሰላም ከሀበሾች ጋር የነበራቸው ትይይዝ በጣም አብዝቶ ያስጨንቃቸዋል። በጣም በርካታ ጆርናሎች ሰርተዋል። በጣም ብዙ የምርምር ስራዎች አሏቸው። የገጠር መሻይኾች ታሪክ ላይ የሰሯቸው ጥናቶች አሉ። በቅርቡ እንኳ ጀዚራ ላይ ከ2 ሚሊዮን በላይ ተመልካች ያገኘ አሲር እዛ ላይ ቆይታ ነበራቸው። ፖድካስት ላይ በጣም ብዙ ነው። የማይሄዱበት ሀገር የለም ተጋብዘው። ዛሬም እኛ ጋር እንኳን ሲመጡ አፍሪካ ህብረት ስብሰባ አካባቢ እንኳን የሆነ ሚና እንደነበራቸው እናውቅ ነበር። ግን ኮምቦልቻ ተነስታችሁ አልቀርም ብለው ነው የመጡት። ረዳት ፕሮፌሰር ኡስታዝ አደም ካሚል አመስግኑልን እስቲ በደንብ። ጀዛኩሙላሁ ኸይር አላህ ያክብርልን። ያው እኔ ጋር አንስማማም በሰዓት ጉዳይ ብዙ ጊዜ ያዩኝና ነኪርና ሙንከር ነው የሚሉኝ። እኔን እንደውም በቃ በጣም ነው የሚገርመኝ።